ያኳስ ክርፎ ኩርፍወ የክርስትና እምነት ተከታዮች የሚጾሙት የአብይ ጾምን ተከትሎ በጉራጌ ማህበረሰብ በየዓመቱ በሰሞነ ሕማማት ተጀምሮ እስከ ዳግማ ትንሣኤ ድረስ ባሉት 15 ቀናት በልጃገረዶች እየተከወነ የሚቆይ ባህላዊ የጨዋታ አይነት ነው። የኩርፍወ ጨዋታ በለመለመ መስክ ወይም በጉራግኛ ጀፎረ ተብሎ በሚጠራው ስፍራ ይከበራል። ታዲያ በዚህ ወቅት ልጃገረዶቹ እንዳሻቸው ከግቢያቸው ርቀው የሚጫወቱበት በአደባባይ ከጓደኞቻቸው ጋር የሚያሳልፉበት የነጻነታቸው ማወጃ ወቅት ነው። ቤተሰቦቼ ኃይለኛ ናቸው። ያለኝን ጊዜ በሙሉ ከቤት እንዳልወጣ አደረጋለሁ። ውጪው ቢናፍቀኝም ማንም አይፈቅድልኝም። ብቸኛ ያለኝ አማራጭ ከቤት ለማውጣት ደጁን ለማየት በአመት አንድ ጊዜ ነው። በአመት አንድ ሰሞን በዚህ ሰሞን ከሆሳና እስከ ዳግማዊ ትንሣኤ። ኩርፍወ የቅጠል ተክል ዝርያ ሲሆን በጉራግኛ አምባሬ ተብሎም ይጠራል። ከየካቲት ጀምሮ በበልግ ወራት ከሳር ረዘም ብሎ የሚበቅለው ይህ የኩርፍወ የቅጠል ተክል እጅግ የለመለመና ማራኪ ገጽታ ያለው በመሆኑ ልጃገረዶች ከስሩ ነቅለው ቅጠሉን ሸንሽነውና አስውበው ወገባቸው ላይ ሸብ ያደርጉታል። ይህ የቅጠል ግልድም ኢየሱስ ክርስቶስ በሰሞነ ሕማማት ወቅት ያለበሱትን እራፊ ጨርቅ የሚያስታውስ ነው። ኩርፍወ የጉራጌ ባህሉ ነው። ተግዛቤር የተያዘ ነው። እኛ አልጀመርነውም። የድሮ አባታችን አያታችን የጀመረው ነው። እንደውም ጭፈራ አይደለም፣ ትርጉም አለው። ተግዛቤር ተሞተበት፣ ተሰቃየበት፣ አይሁዳን ተገደሉት፣ ታሰቃዩት። ትርጉም አለው። የእግዚአብሔር ለቅሶ ነው። እነሱ የሚመጡ የእግዚአብሔር ለቅሶ ነው የሚያለቅሱ። ይሄ የሚያዜሙ ኩርፍወ ብሎ የሚያዜሙ የእግዚአብሔር ለቅሶ ነው። ክርፍወ አምባሬ ያራሬ ግንዣና ሰበሬ። የኩርፍወ ተክል ቅጠል ልጃገረዶች እንደ ልብስ አገልድመውት የለቅሶ ስርዓቱ ማልቀሻ ቢያደርጉትም የቅጠሉ ስርም ሆነ አመቾ የራሱ ትርጓሜና ስርዓት አለው። ይሄ አምባሬ እግዚአብሔር ተቀብሮ ሲነሳ የበቀለ ነው ይባላል። እኔ ልጅም ቢሆን በልጅነቴ ጀምሬ ትንሽ እያለሁ ይሄ ጭፈራ ስወጣ አያቴ ነበሩ ቤት፣ እሳቸው ሲናገሩ ሰማ ነበር። ይሄ አምባሬ ከእግዚአብሔር ጋር ተያይዞ እግዚአብሔር ነው ያበቀለው። እግዚአብሔር ሞቶ ሲነሳ ይሄ አምባሬ በቀለ። አሚቾውን እግዚአብሔር ምሳሌ ተገንዞ አይሁዳም ወስድ ያለው አትወስዱም ተብሎ ተገንዞ የሚቀበር ነው። አሚቾውን ዛሁ እንደዚህ ብሎ እየተለቀሰበት ነው። ጥሩ ሰብ ሲሞት፣ ትልቅ ሰብ ሲሞት ወስመጫ የሚባል ነገር አለ። ጭራ ወስመጫ የሚባል ነገር አለ። በሱ ነው የሚለቀስ። አሁን የእግዚአብሔር ለቅሶ በዚህ በአምባሬ ነው የሚለቀስ። በጉራጌ ማህበረሰብ እጅግ ተቀባይነት ያላቸው ለጋስና እንግዳ ተቀባይ በመሆን አንቱታን ያተረፉ ወይም አጅየት የተባሉ እንዲሁም በተለያዩ ዘርፎች እውቅናና የማዕረግ ስሞች የተሰጣቸው አባቶችና እናቶች በሞት ሲለዩ የለቅሶ ስርዓታቸው የሚከወነው ለቀስተኞች እጃቸውን ከፍ አድርገው በማወዛወዝና ስንኝ በመቋጠር ነው። ታዲያ ይህ ለታላቅ ሰው ህልፈት የሚደረገው የለቅሶ ስርዓትም በኩርፍወ ጨዋታ ላይ በመፈጸም የኢየሱስ ክርስቶስን መከራና ስቃይ ሞቱን ያስቡበታል። እየዘረጉ እንደዚህ ማለት ትርጉም አለው የራሱ። እንደዚህ አሁን ክርስቶስን መነሳት መንገላታት፣ በቃ የሱ መንገላታት መውጣት መውረድ አሁን እጅ እንደዚህ ነው የሚሉት። የሱ መንገላታት መነሳት መደፋት ይሄን ምክንያት ተደርጎ ነው። ኩርፍወ በሞቴ ያኳሄሳ ምቴ። ዳግማዊ ትንሣኤ አሁን ወንዶችም ይሳተፋሉ።
ወንዶች ከሴቶቹ ጋር ሲሳተፉ አምባሬውን እንደዚህ ድብሉን ነገር ነው እና እሱን በቃ ይጫወታሉ። እኔ ወስዳለሁ አትወስጂም፣ እኔ ወስዳለሁ አትወስጂም። ያቃጥላል ያ ነገር በጣም ኃይለኛል። አምቢቾ ይቀባበሉታል። በክዋኔው ሂደት ውስጥ ተቀባብለው ያ ማለት የጌታችን መንገላታት ወደዚህ ወደዛ ሲያንገላቱት እንደነበረ ምክንያት እንደማድረግ እንደሆነ ነው የሚገለጸው። ኤቡያ ንሳቾ ጎሪገባ አሁን ያው አይሁዶች ተምሳሌ ነው። ያ የሚያቃጥለው መጥፎ እንትን የአይሁዶች ተምሳሌ ነው። አምባሬው ደግሞ ከዛ ከተጫወቱ በኋላ ያው ወስዳለው አልወስድም አጋጣሚ ደግሞ ሴቶቹ አሸንፈው ሲወስዱ ወስደው ይከፈናል። ከፈናለው የራሱ ከፈና ያለው በሁለት በኩል ይታሰርና ተምሳሌ ያን ክርስቶስ ተከፍኖ እንደተቀበረ ነው። ከዛ ወስደው ይቀብሩታል። ሲጨረስ ሲገነዝ ወርፎዋ ዋይ ወርፎዋ ዋይ ወርፎዋ ዋይ ይላል። ሲገነዝ ወርፎማ ዋው ጀሞቴ ቀዲያንሰ በትጋቴ ውርሰንበት ዋ ተሻቴ ዋ የኩርፎ ዋ ወኔሳ ግሬድኔ ዋ ማንንሳ አታህማ ዋ ተሳንሳ ዋ አታህማ ዋ ተሬሳ ዋ ይውል። ትርጉም በጉራግኛ በአማርኛ የኩርፎ አስክሬን እናንሳ ልጆች ኑ እናንሳ፣ አንዳችሁ ቀሬዛ አቅርቡልኝ፣ አንዳችሁ ሬሳ ገንዙልኝ፣ አይሁዳም እንዳይወስዱብኝ፣ እንቅበር እናልቀስ ማለት ነው። ከተቀበረው በኋላ ደግሞ የራሱ ዜማ አለው። በቃ የለቅሶ ዜማ በቃ ያው አምላካችን ተቀበረ የሚል ዜማዎች አሉት። ያን ከዛ ከተቀበረው በኋላ እነሱ እያለቀሱ ምን እያሉ ይሄዳሉ። እነዛ ደግሞ ሊወስዱ ሊሰርቁ ይመጣሉ ወጣቶች። ወሬሳ ጎሪገባ ዋ አሁን ተራውቀን እንጂ ጉድጓድ ተወፍሮ በጉድጓድ ነው የሚቀበር። በጉድጓድ ነው ያ ጉድጓድ እንዳያዩ ተከቦ እንዳይመጡ ሴቶች ከቦ ይዛቸዋል ለልጆቹ እንዳያወጡት። እነ ድንገት አግኝተው እነዛ ይጠብቋቸዋል እንዳይወስዱባቸው። ምክንያቱም የክርስቶስ ተምሳሌ ነው ይሄ ሬሳው ሌላው መጥቶ እንዳይወስደው ያገኙትም ሴቶች ስለሆኑ እና ድንገት ወንዶቹ መጥተው ሰርቀዋቸው ከሄዱ ዘመኑ የወንድ ነው ይባላል። ወንዶቹ ካላገኙት ግን ዘመኑ የሴት ነው ይባላል። ዳግመ ትንሣኤ የክርፎ ጨዋታ ማብቂያ ነው። በዕለቱ ልዩ ፕሮግራም በማዘጋጀት የኢየሱስ ክርስቶስ ከሞት መነሳትን በማስመልከት ሀዘናቸውን በደስታ ለመለወጥ ከየቤታቸው በመሰባሰብ በጀፎረ የምግብ ማብሰል ፕሮግራም ያካሂዳሉ። ወጣት ወንዶች ደግሞ በከበሮ በዜማና ጭፈራ ይደሰታሉ። ይህም ከክርስቶስ ትንሣኤ ጋር የተያያዘ ነው። ኩርፎ የሃይማኖታዊና ባህላዊ ቀለማት ውህድ ትዕይንት ነው። ታዲያ ይህ ትዕይንት በጊዜ ሂደት ትኩረት እያጣ መጥቶ ለመጥፋት ተቃርቦ የነበረ ሲሆን አሁን ላይ ደግሞ እንደገና በድምቀት በጉራጌ ዞን በምሁር አክሊል ወረዳ እየተከበረ ይገኛል። አምቤው በሌ ማቴ አንቶን አባን ጩቴ አንሰጫው